Paartiin keessanoo maal hojjetaa jira amma kaayyoon isaa maal ture amma maalirra jira obboleettu? Kaayyoon keenya jijjiiramni kun milkaa'uudha. Jijjiirama kana milkeessuun immoo sadarkaa Itoophiyaatti wal hubannoota wahii irra gahuun barbaachisaadha. Sadarkaa Itoophiyaatti. Sadarkaa Oromoottis wal hubannooti garii hin barbaachisu. Kanaaf nuti amma sadarkaa duraatti irratti hojjetaa jirru walgahiin humnoota biyya kanaa hundaa'uu hirmaachisu tokko dhalatee achirratti jijjiiramni kun maali? Maaliin adda warra kanaan dura turanirraa? Yeroo mootummaan Haayile Sillaasee garagalee nuti dargaggeessaa sana agarre dimokiraasiitti hin geessine. Yeroo mootummaa Dargii garagalchinee sagantaa ifaa lafa keenyee dimokiraasiitti ceenu jennee dimokiraasiitti hin ce'in hafne. Amma yeroo sadaffaadhaaf deebi'ee dhufeera carraan fakkaatu. Carraa kanaan dura ture lamaan maal fa'itu gufachiise? Gariinsaa caasaadha. Akkaataatti caasaan hir'ina caasaa garii akkaataatti wanti garii caaseeffame. Gariin immoo yaada akkaataatti yaannu akkaataatti waa hubannu. Isa kana irratti yaada tokko qopheessinee sadarkaa qophii xumurachuu irra jirra. Ji'a faranjii isa dhufu Noovembar keessa walgahii hundaa'uu qooda fudhachiisu tokko irratti jijjiiramni Itoophiyaa keessaa kun bifa yaadaatiin maal dabalachuu qabaa, bifa caasaatiin jijjiiramoota akkamii fiduu qabaa, jijjiiramoota akkamii yoo mul'atan dhuguma dimokiraasiitti nu geessaa. Isa kana irratti kan nuti bobbaanee jirru. Yeah, በዛሬው ዕለት የድርጅታችን ኦዲፒ እና ኦዲኤፍ በጋራ አንድ ሆነን ለመስራት የጋራ ስምምነት የውህደት ስምምነት ያደረግንበት ዕለት ስለሆነ እንኳን ደስ አለን እንኳን ደስ አላችሁ ለማለት ፈልጋለሁ። Laafe bobbaasan sobaa cabee naafate. Laafe bobbaasan sobaa cabee lafee naafate. Laafe bobbaasan sobaa cabee naafate. Laafe bobbaasan sobaa cabee lafee naafate. Wayyaa barbaada dhugaa dhugaa mul'ate. Wayyaa barbaada dhugaa dhugaa kan kee mul'ate. Wayyaa barbaada dhugaa dhugaa mul'ate. Wayyaa barbaada dhugaa dhugaa kan kee mul'ate. እንግዲህ የዛሬው
ስምምነታችን ወይም ውህደታችን ለኔ ታሪካዊ ነው። ታሪካዊ የሚያሰኙትም በርካታ ምክንያቶች አሉ። ከወዲህም እንሆን ከወዲያ በተለያየ ስም ለኦሮሞ ህዝብ ለዘመናት ስንታገልን የኖርን ድርጅቶች ነን። እንግዲህ በዛሬው እለት ወደዚህ ውህደት ስንመጣ አንደኛ በአሁኑ ጊዜ የኦሮሞ ህዝብ ፍላጎትና መላው የሀገራችን ህዝብ ፍላጎት በተለያየ መንገድ ከምንከፋፈል ከተለያይተን ከምንታገል እየተዋሃድን አንድ እየሆንን በተለይም ሐሳባችንና ዓላማችን የተቀራረብን ድርጅቶች እየተዋሃድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይሄንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅታችን በጋራ ሆነው ተዋህደው እንዲሰሩ ወስነናል። ይሄ እንግዲህ በኦሮሞ ህዝብ ትግል ውስጥም ይሁን አጠቃላይ በሀገራችን አሁን ለምናካሄደው የዲሞክራሲ ስርዓት ግንባታ ትልቅ ትርጉም ያለው ለሌሎችም ጥሩ አርአያ ሊሆን የሚችል ጅምር ነው ብለን ነው የምናስበው። በተለይም እነኚህ ሁለቱ ድርጅቶች ስንዋሃድ በከፍተኛ ደረጃ አቅማችን የሚጨምር ጉልበታችን የሚጨምር የጀመርነውንም የዲሞክራሲ ስርዓት ግንባታ የለውጥ ጉዞን የሚያፋጥን ውህደት ነው ብለን ነው የምናስበው። ምክንያቱም እነኚህ ሁለቱ ድርጅቶች የራሳቸው የሆነ ታሪክ ያላቸው ድርጅቶች ናቸው። እንዲሁ መተው የገጠሙ የተሰፉ ድርጅቶች አይደሉም። የራሳቸው የሆነ በታሪክ ፊት የማይረሱ የማይዘነጉ ድርጅቶች ናቸው። ኦዲኤፍ አመራሮች ሁላችንም እንደምናውቀው ከጅምሩ ጀምሮ ለኦሮሞ ህዝብ ሲታገሉ የነበሩ የኦሮሞ ህዝብ ትግልና ፖለቲካ መሐንዲሶች የነበሩ እንደነ ኦቦሌንጮ እና ሌሎችም ታላላቅ ሰዎች ያሉበት ድርጅት ነው። እነኚህ መሪዎች በትግላቸው ዘመን በርካታ ውጣ ውረዶችን ያለፉና ሰፊ ልምድ ያካበቱ መሪዎች ናቸው። ሀራ ጠለት ጀረቲ ኦሮሞኒ ወልዶርጎሙን ቡአተ ኮሌንቀው ኦሮሞን ሆገነ አርገቴ ሞሂን አርገኔ በረኤራ ከበርባዳ ባኔ ኦሮሞን ሆገነ ጀባቶ ኮጀለት ዮም ሆገነ ማከጀ ሀራ ሆገኒ ጀባን ካን ኢትዮጵያ ከሰት ምት ሰደርካ ዱኛት ሌልፈሙ ኤብፈሙ አጃኢብፈሙ ዳለቴ ጅራ አን ሆገነ ከነ ዱባ ሃይሪዱ ሆገነ ከና ወጂ ወልታኔ መቃዳውዳፍ ዶክተር አብይ ፊ ፕሬዚዳንት ለማ ወጂ ወልታኔ ጅጅረመ ጀልቀበሜ ካና ሀሚልኬስኑ ጥየፈናን ከኛ ተቆፋን ኢሰተው ቀባ በእኛም ወገን በእነዚህ ባሳለፍናቸው 20ዎቹ አመታት በርካታ ውጣ ውረዶች ውስጥ አልፈን ብዙውን እየተሳሳትን ብዙውን ስህተት እየፈጸምን ነገር ግን ደግሞ ብዙ መልካም ነገሮችን እየሰራን እዚህ የደረስ ድርጅት ነው ኦዲፒ። አሁን የደረስንበትን ደረጃ ስናይ ከመቼውም ጊዜ በላይ አንድ መሆንን ከመቼውም ጊዜ በላይ መተባበርና መተጋገዝ አብሮ መስራትን የሚጠይቅ ነው። ሰፊ ዕውቀት የሚጠይቅ ሰፊ መተጋገዝ የሚጠይቅ ስራ መሬት ላይ ያለው ስራ እና ማህበረሰባችን ውስጥ ያለው ሁኔታ ይሄንን ዲማንድ የሚያደርግ ነው። ስለዚህ በኦዲፒ ውስጥ በርካታ ስትራቴጂስቶች ቢኖሩም በርካታ አዲስ ኃይል ትኩስ ኃይል ያለበት ድርጅት በኦዲኤፍ ውስጥ ያሉት ደግሞ ለዘመናት በትግሉ ውስጥ ሰፊ ልምድ ያላቸው ስትራቴጂስቶች ያሉበት ድርጅት ሐሳብ ያላቸው አመራሮች ስለሆኑ ይህ አንድ ላይ
መሆኑ በእውነቱ ድርጅታችንን በከፍተኛ ደረጃ ያጠናክራል ብለን ነው የምናስበው። ሙሉ ድርጅት ጠንካራ ድርጅት ያደርገዋል። አንድን የፖለቲካ ድርጅት ውጤታማ ጠንካራና ደካማ ከሚያሰኙት መሰረታዊ መስፈርቶች ጠንካራ ልምድ ያለው ስትራቴጂስት መሆን ስለ ስትራቴጂ ማንበብ መማር ማወቅ አይደለም፣ በውጣ ውረዶች ውስጥ የሚገኝ ልምድ ነው፣ ዕውቀት ነው፣ ክህሎት ነው። ስለዚህ ድርጅታችን ሲዋሃድ ጠንካራ ስትራቴጂስቶች አሉት ብለን ይኖሩታል ብለን ነው የምናስበው። ስትራቴጂስቶች መኖራቸው ብቻውን በቂ አይደለም። ይህንን የተነደፈውን ስትራቴጂ መሬት ላይ የሚተገብሩ መሬት የሚያደርሱ በህብረተሰቡ ውስጥ ወርደው ለውጥ እንዲያመጡ ሊያደርስ የሚችል ትኩስ ኃይልም መኖሩ የሁለቱ ኃይል ሲዋሃድ እውነትም ድርጅቱን ሙሉ ጠንካራ ድርጅት እንደሚያደርገው ምንም ጥርጥር የለውም። ይሄ ዋናውና ትልቁ ጥቅም ነው ብለን ነው የምናስበው። ከዚህም ባለፈ አገራችን ኢትዮጵያ የብዙ ብሔር ብሔረሰቦች አገር ነች። የብዙ ብሔር ብሔረሰቦች አገር ብቻ አይደለም፣ የበርካታ ሃይማኖቶች ባህሎች ባለቤትም ነች። ከመቼውም ጊዜ በላይ ለሀገራችን ዴሞክራሲ ዛሬ ያስፈልጋታል። ዴሞክራሲ በባህሪው በሂደት የሚገነባ ቢሆንም መቻቻልን፣ መደማመጥን፣ መተሳሰብን ከመቼውም ጊዜ በላይ ከመለያየት አንድ ላይ ሆኖ መስራትን የሚጠይቅ ብዙ ፈተና ያለው ጉዳይ ነው። ስለዚህ የዲሞክራሲ ስርዓታችንን እውን ለማድረግ ለሀገራችን አስፈላጊነቱ የግድ ከሆነ እንዲህ የተዋህድን እየተባበረን መስራት እጅግ በጣም አስፈላጊ ነው። ያ ካልሆነ ህብረተሰባችንን ልንመራ አንችልም፣ አገራችንን ልንለውጥ አንችልም። መሪዎች ታሪክ የጣለብን አደራና ኃላፊነት ስለሆነ ይሄንን ለመወጣት ለአንድ ኦሮሞ ህዝብ ከምንታገል ሌሎችም እኛ ልክ ዛሬ ላይ በጀመርነው አይነት መልኩ ተመሳሳይ ዓላማ፣ ተመሳሳይ ኢዲዮሎጂ፣ ተመሳሳይ ስትራቴጂ ያላቸው አካላት በሰፈሩ ከሚደራጅ ሀገራዊ እይታ ኖሮት የሚመሳሰሉት የሚቀራረቡት እየተዋሃዱ አንድ እየሆኑ በመዋሃዳቸው በጣም አስፈላጊ ስለሆነ የዲሞክራሲ ስርዓታችንን የበለጠውን ሊያደርግ የሚችለው ይሄና ይሄ መንገድ ብቻ ስለሆነ ዛሬ ያደረግነው ውህደት ለሌሎችም ትልቅ ተምሳሌትና ማስተማሪያ ይሆናል ብለን ነው የምናስበው። እንግዲህ ዛሬ አንድ ስንሆን የጀመርነውን የልማት፣ የዲሞክራሲ፣ የሰላም ጉዞን ለማጠናከር አንድ ሆነን ተባብረን ለመስራት ብሎም ደግሞ እውን ለማድረግ በዛሬም ዕለት ደግመን ለህዝባችን ቃል ኪዳናችንን የምናድስበት ዕለት ስለሆነ የጀመርነውን ትግል ጉዞውን የበለጠ አጠናክረን እንደምንሰራ ምንም ጥርጥር የለኝም። አመሰግናለሁ። በዚህ ቀን ሁለቱ ድርጅት ኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራቲክ ፓርቲ ለመዋሃድ የመጀመሪያውን እርምጃ ወስደናል። ይሄ ደግሞ ዲሞክራሲን ለሚናፍቁ ኃይሎች በሙሉ የተስፋ ምንጭ እንደሚሆን ተስፋ አለኝ እና የቀረው የጉዞ መንገድ ረጅም ነው። ውጣ ውረዱም ብዙ አስቸጋሪ እንደሚሆን ጥርጣሬ የለኝም። ነገር ግን ተያይዘን ተደጋግፈን ከገፋንበት እናሸንፋለን ብዬ አምናለሁ። በኢትዮጵያ ውስጥ ከዚህ በፊት ሁለቴ ሶስቴ ዲሞክራሲን እንገነባለን ተብሎ ታስቦ ሳይሳካ የቀረ ጉዳይ ነው። ለምንድን ነው ያልተሳካው? ስላልተቻቻልን ነው። በፍጥነት ስለምንጣላ ነው። ኩራታችን ጥፋታችን እንኳን መቀበል ስለሚያግደን ነው። አሁን በኔ እድሜ ከዚህ ሁሉ ተምረናል። አሻሽለን ጸባያችንን አሻሽለን የመቻቻልን የሰጥቶ መቀበልን ባህል ገንብተን ወደ ዲሞክራሲያዊ ስርዓት ለመሻገር ምቹ ሁኔታ ነው ያለው። ጥሩ አመራር ነው ያለን። በዚህ ጉዳይ ላይ ፕራይም ሚኒስተር ዶክተር አብይ አህመድ
በጣም ችሎታ ያላቸው ደግሞ ለዲሞክራሲ ያላቸው ቁርጠኝነት በጣም በግልጽ የሚታይ ስለሆነ እንደዚሁም ፕሬዚደንት ለማ በአኳኋን ውስጥ በትግል ውስጥ ያደገ ሰው ስለሆነና የዲሞክራሲ ፍላጎቱም በግልጽ ስለሚታይ የኛን አስተዋጽኦ ተጨምሮበት ይሄ ለዲሞክራሲ የምናደርገው ትግል ይሳካል ብዬ አምናለሁ። እንዲሳካም በእኛ በኩል የምንችለውን ነገር ለመፈጸም ዝግጁ ነን። ሌሎችም ድርጅቶች እንደዚሁ ተሰባስበው ኃይላቸውን ችሎታቸውን አንድ ላይ አድርገው ለዚህ ለምናደርገው የዲሞክራሲ ግንባታ ዓላማ እንዲያውሉ ጥሪዬን አቀርባለሁ። ኤገኩም ምርከናይ ቦዴ ማልቱ ተው ቀባ አከሚትቱ ጃረምና አከሚት ወልዶርጎምና ከጀዱ ይሮ ፉደኔ ሰነ ሙርቴሱ ደንደኝ አመት ገሩ ይሮ ዋንተ ሄዱን በካሶቾኤ ጅሩ ከነ ከሰቲ ኦሮሞን ወልጋዲኡን ወልሰካሉን በርባቺሳ ሚቲ ዋቶ ኮበቹ ቀምና ሆገኑማ ኢትዮጵያ ኦሮሞን ፉዳቹ ከና ሁምኖኒ ቢየ ከነ ከሳ ኢትሃዳ ወዱዳ ወርኩን አከሱመቲን ታአን humnoonni sadarkaa addunyaatti haalli kun itti hadhaa'u hedduudha. Isaan kunis akkasumatti ta'anii hin ilaalan waan haaraadha. Kana nuti kana beennee dhiibbaan hooggana Itoophiyaa hooggana Oromoo amma Itoophiyaa hoogganu kana irra jiru guddaa ta'uusaa hubannee jara kana yoo xiqqaate ba'aa itti guddisuu dhaabu yoo dandeenye immoo ba'aa garii irraa qooddachuu isa kana irratti bobba'uu qaba Oromoon ka jedhuun qaba. Kun egaa tarii an waanan dulloomeef sichi hegeree baay'ee sin qabu jechuun kiyya hin mala. Garuu Oromoonni ammatti hooggana qabnaa, hooggana jabaa, hooggana hubataa qabnaa. hoggana kana jabeessu jajjabeessu wajjin dhaabbachuu malee hoggana kana jala miila butuu shira garagaraa irratti hojjechuun yoo Oromoo hube malee Oromoodhaaf akka inni itti fayyadu natti mul'atu.